ጃንደረባው ላጥምቅ ተብሎ አይደለም የተጠመቀው። ውሃ ሲያይ ራሱን ሐሳብ ያቀረው ይገርማል። ብዙ የአፍሪካ ሀገሮች ፈረንጆች መጥተው ሚሽነሪዎች ሰብከዋቸው ነው ክርስትናን የተቀበሉት። ኢትዮጵያ ግን ራሷ ሐሳብ አቅርባ የተጠመቀች ሀገር ነች። እናጥምቅሽ ተብላ አይደለም። ነዋማይ እነሆ ውሃ መኑ ይከላአኒ ተጠምቆ እንዳልጠመቅ የሚከለክለኝ ምንድነው? መኑ ይከላአኒ ማን ነው የሚከለክለኝ? ውሃ ይዋለ አለ። ይገርማል። ኢትዮጵያዊ ጃንደረባ ፊልጶስ በሰበከው ስብከት እዛው ነው የወሰነው። ተምሮ ተጠመቀ። ቆይ ላስብበት ትንሽ ላሰላስለውና በሚመጣው አመል ሰግድ ስመጣ በዚሁ ታጠምቀኛለህ አላለ። ለድህነት ቀጠሮ አያስፈልግም። የመዳን ቀን መቼ ነው? ዛሬ ነው። ተሰብኮ ሲጨርስ ወሰነ። እኛንን ተሰብከን መወሰን ያቃተን። ንስሐ ግቡ የሚል ትምህርት ሰምተን አቤት ትምህርት የዛሬው ትምህርት ብለን እንሄዳለን። ንስሐ ግቡ የተባለው ምን እንድናረግ ነው? ንስሐ እንድንገባ። ስጋውን ደግሞ ተቀበሉ የሚል ትምህርት ስንሰማ ከንፈራችን እንመጣለን። አቤት እንደ ዛሬ ተናገሩት እንደ ልብ ይነካል እንሄዳለን፣ እንረሳዋለን። ጃንደረባው ግን እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው? እነሆ ካህን ንስሐ እንዳትገቡ የሚከለክላችሁ ምንድነው? እነሆ ካህን ባይኖርሽ እነሆ ካህን ንስሐ እንዳንገባ የሚከለክለን ምንድነው? እነሆ ቤተ መቅደስ እንዳናስቀድስ የሚከለክለን ምንድነው? እነሆ ቁርባን እንዳንቆርብ የሚከለክለን ምንድነው? እነሆ መጽሐፍ ቅዱስ እንዳናነበው የሚከለክለን ምንድነው? እንድትወስኑ ነው የምትማሩት፣ ለጠቅላላ ዕውቀት አይደለም ትምህርት። ዘና እንድትሉ ሐሳባችሁን እንድትረሱ አይደለም ትምህርት። ጭንቀት እንዲለቃችሁ አይደለም ትምህርት። እሱ በጣም ትንሽ ውጤት ነው። ዋናው ነፍሳችሁን ማዳን ነው። ለመለወጥ የሚወስን ተማሪ መሆን ያስፈልጋል። ጃንደረባው እንዲህ አይነት ተማሪ ነበረ። ደና ቦታ ተምሮ እንኳን እኮ አይደለም ሰረገላ ላይ ነው የተማረው። ሰባኪ ተመድቦለት አይደለም፣ እንዲህ በማዕረግ አይደለም። ሰረገላው ላይ ገብቶ መጥቶ አንድ ዲያቆን አስተምሮት ነው ወሰነ። እዛው እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው? ለምን አትወስኑ? ባለ ትዳሮች ለምን ስጋው ደግሞ አትቀበሉም? አብራችሁ ለምን አትቆርቡ? ምን ይከለክላችኋል? የሚከለክለኝ ምንድነው? በሉ እስኪ የሚከለክለኝ ምንድነው? ያዘን እስቲ ብዙ ነገር እኮ መወሰን አቅቶናል። የሚከለክለኝ ምንድነው ማለት ያስፈልጋል። ምን አለው ፊልጶስ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ፊልጶስም በፍጹም ልብህ ብታምን ተፈቅዷል። ካመንክ ተፈቅዷል። የሚከለክሉን ነገሮች ሁሉ ከልክለውን